እቅዳቸው ሰርቶ እንደሆነ ነበር። እንዴት ነው? ናፍቀን ነበር። አራታችሁን ናፍቃችሁኝ ነበር። ያለፉት 5 ቀናት እንዴት ነበሩ? እነሱ አስጸያፊ እንደሆንኩ ነገሩኝ። አንተ በጣም አስጸያፊ ሰው ነህ። በሆነ ምክንያት ሁሉም በእኔ ደክሟቸው ቢሄዱ እና እኔ 30 ቀን ብቆይ አሁንም ገንዘቡን ማግኘት እችላለሁ? በመጨረሻ ላይ አንተ እና አንዷ የቀድሞ ፍቅረኛ ጓደኛ መሆን አለባችሁ። ካልሆነ ግን ማንም ገንዘብ አያሸንፍም። ሌላ ልነጋገርበት የሚገባ ነገር ያለ ይመስላል? ዝም ብዬ ብቀጥልበትና ባደርገው ይሻላል ብዬ አስባለሁ። ዋው! እኔ ደስ ይላል። መልካሙን ሁሉ እመኝልሃለሁ። እኔም መልካሙን ሁሉ እመኝልሻለሁ። እናም አንድ ቀን ወደዚህ ሁሉ መለስ ብለህ አይተህ እንደምትማርና እንደምታድግ ተስፋ አድርጋለሁ። ታውቂያለሽ፣ መጠየቅ አለብኝ። እስካሁን ሚስጥሩን የነገረው የለም። በ30ኛው ቀን አንቺና እሱ ብትቀሩ ያንን ገንዘብ እንደምሰርቀው በውስጤ ቅንጣት ያህል ጥርጣሬ የለም። በዚህ ሰዓት 2 ሴቶች ብቻ ቀርተዋል። ስለዚህ አቢ ግራንት አሽሊን እስከ መጨረሻው እንዲያቆያት ለማረጋገጥ ወሰነች። አንተና አሽሊ እርስ በራሳችሁ ደግ እንድትሆኑ ፈልጋለሁ። ግቢ። እሺ። እኔ በግልጽ ብዙ ህመም አድርሼብሻለሁ። ስለዚህ ሁለታችንም ጥፋት አለብን። ከዚህ ምን ለማግኘት ነው የምትሞክረው? እኛ በእኩል ደረጃ ፍጹም አይደለንም። ያ የእኔ ተወዳጅ ንግግር ነው። በ20ኛው ቀን ሁላችንም በእኩል ደረጃ ፍጹም አይደለንም ብለሽ በሙሉ እርግጠኝነት ልትናገሪ ከቻልሽ አቆይሻለሁ። ከአፌ አይወጣም። ታዲያ ከጎንሽ ካለው ሰው የተሻልሽ ይመስልሻል? ያ ንግግር ከአፌ አይወጣም። ይቅርታ። ደህና 4 ቀናት አሉሽ። ከምር ነው? አዎ። እናም ያ ፍትሃዊ ይመስልሃል? እሺ፣ እኛ እንድንታረቅ ያንን ማሰብ አለብሽ። ይህ በአጠቃላይ በእኩል ደረጃ ፍጹም አይደለንም የሚለው ንግግር በአእምሮ ውስጥ እንደ ማቋቋሚያ መንገድ የሚጠቀመው ይሁን እርግጠኛ አይደለሁም። ነገር ግን የእኛ ስህተቶች እኩል ናቸው አልልም። ከሁኔታውና ከእቅዱ ጋር ላለመቆጣት የተቻለኝን እያደረኩ ነው። ነገር ግን ይህ ሰው በማንኛውም ሁኔታ ልታገሰው አልችልም። እናም ብስጭቷ እየጨመረ ሲሄድ አሽሊ እቅዱን ለመከተል ተቸገረች። ግራንት ምን? እዚህ ጋር በጣም ጥሩ ሁኔታ እየተጫወትክ አይደለም። አሽሊ፣ አንቺ በመሰረቱ እኔን ይቅር ከማለት ይልቅ ወደ ቤት ብሄድ እመርጣለሁ እያልሽ ነው። $125,000 ከእኔ ስብዕና ጋር የሚመጥን መሆኑን እና አለመሆኑን ገና አልወሰንኩም። የፈለግሽውን አድርጊ። እሺ ግራንት፣ እንደምትወደኝ ካመንክ የምትፈልገውን ነገር እነግርሃለሁ። አሽሊ ግራንት የሚፈልገውን ቃል ገና አልተናገረችም ነበር። ስለዚህ አቢ ትንሽ ማበረታቻ ለመስጠት ወሰነች። መናገር የማትፈልጊያቸውን አንዳንድ ነገሮች መናገር ይኖርብሻል። ማድረግ አለብኝ። መቆየት እፈልጋለሁ። በዚህ ውስጥ ተዋግቼ ማለፍ እፈልጋለሁ። ስለ አበረታታሽኝ አመሰግናለሁ። እናም አሽሊ እርቅ ለመፍጠር ወደ ግራንት ድንኳን ረጅም ጉዞ አደረገች። ይቅርታ ጠይቃለሁ። ከመጀመሪያው ቀን ጀምሮ ወደ አንቺ የመጣሁት እንደዚህ ነው፣ በግልጽ ልብ እና በግልጽ አእምሮ። እኔ የምጠይቅሽ አይመስለኝም ዝም ብለሽ እዚህ ተቀምጠሽ በሚለው ነገር ሁሉ እንድትስማሚ። ለሁለታችንም በእውነት ጥሩ ይመስለኛል። እንግዲህ ጥሩ ይመስለኛል። ከዚያም ጥቂት ውሸቶችን እጨምራለሁ። አልጠላህም። ከዚያም በመጨረሻ ወደ መወድ ቦታ መለሳለሁ።